እዚህ ሌጎስ ናይጄሪያ እገኛለሁ። በዓለም ላይ ካሉ እጅግ አስገራሚ ምስቅልቅል ከወጣባቸው መንደሮች ወደ አንዱ ልገባ ነው። ይህ ሞካኮ ይባላል። በዓለም ላይ እጅግ በቆሻሻ ውሃ ላይ በተሰሩ ቤቶች ውስጥ ከ300 ሺህ በላይ ሰዎች የሚኖሩበት ቦታ ነው። እንደምታዩት የውሃ ቀለም በጣም የጠቆረና የቆሸሸ ነው። ይህ ባህረ ሰላጤ ኑሯቸው መሰረት ቢሆንም ሽንት ቤታቸውም ገላ መታጠቢያቸውም እዚሁ ነው። ኦ ሰውዬ፣ አንድ ሕፃን ከውሃ ሲጠጣ አሁን አየሁት። ቦታው በጣም አደገኛ በመሆኑ እንዳይዘርፉኝ ለመከላከል 2 ፖሊሶችን መቅጠር ነበረብኝ። ነገር ግን ትልቁ ስጋት መንግስት ነው። ምክንያቱም እነዚህ ሰዎች ከቤታቸው የሚባረሩበት ጊዜ የሰዓታት ጉዳይ ብቻ ነው። ለመሆኑ እዚህ የሚኖሩት እነማን ናቸው? ለመቆየትስ እስከ መቼ ይፋለማሉ? ይህንን ለማወቅ አንድ ቀኑን በእነርሱ ዓለም ውስጥ ላሳልፍ ነው። አሁን በሞካኮ ዳርቻ ላይ እንገናኛለን። ሰዎች መኪናውን እየመቱት ነው። ካሜራውንም አታውጣው፣ እዚህ እንዲህ እያለ ነው። ይህ የኛ ማህበረሰብ ነው። ያለ ፍቃድ ዝም ብለን እንዲህ ልትገባ አትችልም። በትክክል ወደ 20 የሚጠጉ ሰዎች መኪናችንን ከቦታል። አሁን ዋናው አለቃ ለማየት እየሄድኩ እንደሆነ ነገርኳቸው። እነርሱ ግን ይህንን አስቀድመ ልትነግረን ወይም ልትጠብቅ ይገባ ነበር የሚል ምላሽ ሰጡ። ከዚህ በፊት አይቻቸው አላቃችሁም የሚል አይነት ስሜት አላቸው። ሰዎቹ ስለ ማህበረሰባቸው በጣም ተቆርቋሪ ናቸው። ወደዛ እያመሩ ነው ወይስ አሁንም ውጣለን እያሉ ነው? አዎ እያመሩኝ ነው። ወዴት እንደሚሄድ በትክክል ያውቃል። ይኸው ጀመርን፣ እብደቱ ይጀምር። ስላደረስከን አመሰግናለሁ። ስለዚህ ቦታ ብዙ ነገሮችን ሰምቻለሁ። እዚህ ውስጥ ሙሉ ማህበረሰብ ነው ያለው። የሚገርመው በጣም ትልቅ ማህበረሰብ ነው። አዎ ነው። አይምቦ የሚለውን ቃል በሰማ ቁጥር ስላንተ እያወሩ ነው። አይምቦ የሚለው ቃል አይምቦ፣ አዎ ነጭ ሰው ማለት ነው። ከሰማው አንተም ማለታቸው ነው። እኔን ነው ወይስ ጓደኛዬን እያሉት ያሉት? ከሁለታችሁ አንዱን ነው። እንዴት ነው ወንድሜ? ሰላም ነህ? እንዴት ነህ? ደህና። ይህ እብደት ነው። የማየው ነገር ቢኖር በደርዘን የሚቆጠሩ ጀልባዎችና ከውሃ ዳርቻ ለመግፋት የሚጠቀሙባቸው ትላልቅ የእንጨት ዘንጎች አሉ። በዚህ ውሃ ውስጥ ከወደኩኝ ነገር ሁሉ አከተመ ማለት ነው። በፍጹም ውሃ ውስጥ አትወድቅም። በዚህ ውሃ ውስጥ ከወደኩኝ እዛው ተውኝ። ይህ ውሃ አዎ። ሃይ ወንድሜ እንዴት ነህ? ስሙ ድሩ ይባላል። በነገራችን ላይ ጋብርኤል እባላለሁ። መልካም ሰው፣ ጥሩ ጊዜ ይሁንልህ። ስላገኘሁ ደስ ብሎኛል ወንድሜ። ከዚህ በፊት እዚህ መተህ ታውቃለህ? ይህ የመጀመሪያዬ ነው። ለአብዛኞቹ ናይጄሪያውያን ራሱ የመጀመሪያቸው ነው። በትክክል ትልቅ ነገር ነው። እስካሁን ምን ይሰማሃል? አካባቢው በጣም ሙቀት አለው። ከዚህ ተሞክሮ በኋላ ብዙ ትምህርት አግኝተናል። ራሳችንን ዝቅ አድርገን የምንወጣ ይመስለኛል። አዎ ብዙ ትምህርት የምናገኝበት ነው። እንደምታዩት ከአንድ ቦታ ወደ ሌላ ቦታ ለመሄድ ያለው ብቸኛ መንገድ በጀልባ መጓዝ ነው። ውሃ ብቻ ስለሆነ በእግር መዞር አትችልም። ምናልባት መዋኘት ትችል ይሆናል። አንተ ግን በዚህ ውሃ ውስጥ ትዋኛለህ? አይ በፍጹም። ያ የሞተ ውሻ ነበር። እነዚህ የጀልባ ታክሲ አሽከርካሪዎች ቀኑን ሙሉ እንጨቱን ሲገፉ ነው የሚውሉት። አዎ ቀኑን ሙሉ። አዎ ዋው! አሁን ምን እንደማስብ እንኳን ማሰብ አልቻልኩም። ይህ በእውነት አስገራሚ ነው። ውሃ በጣም ይሸታል። በየቦታው ቆሻሻ አለ። ነገር ግን ብዙ የሚያበሩ ፊቶችን እያየሁ ነው። ይህም በጣም ደስ ይላል። በየቤቱ ስንጥቆች ውስጥ ሁሉም ሰው እጁን እያወዛወዘ ይስቃል። ያላትን ጥቂት መሬት እንኳን ሙሉ በሙሉ እየተጠቀሙባት እንደሆነ ማየት ትችላለህ። እዚህ ጋር የእግር ኳስ ጨዋታ እያደረጉ ነው። ልጆቹም ኳሷን እያሳደዱ ይጫወታሉ። እዛ አካባቢ ከምታያቸው ጥቂት ደረቅ መሬቶች አንዷ ይቺ ናት። ሌላው ነገር ሁሉ ጊዜያዊ መጠለያ ነው ወይም ደግሞ በቤታቸው ውስጥ ነው። በቤታቸው ውስጥ ነው። በህይወቴ እንዲህ ያለ ብዙ ቁጥር ያለው ህፃን አይቼ አላውቅም። እዛ ማዶ የአፍሪካ የጃፓን ምግብ ቅይጥ ያለበትን ቤት አያችሁ? የሞካኮ የውሃ ዳርቻ ምን የአፍሪካና የጃፓን ምግብ ቅይጥ ወድጄዋለሁ። ይቺ ሴትዮ እዚህ ጋር ሙሉ ምግብ እያበሰለች ነው። እሳቱም እየነደደ ነው። ይህ የሚገርም ነው። በጀልባ ላይ ያለው ሙሉ ሬስቶራንት ነው። ምን ይቺ ሴትዮ እዚህ ጋር ሙሉ ሱቅ አላት። ይህ በእውነት ደስ ይላል። ሃይ እንዴት ነሽ? ሰላም። ልክ እንደኔ ፈሪሳዊ እንደሆንኩኝ ሁሉ ዊዊ እያሉኝ ነው። የሚገርመው በየቦታው ልጆች አሉ። የልጆች ትምህርት ቤት ጀልባዎችን እያለፉ ነው። አብዛኞቹ እድሜያቸው ከ10 ዓመት በታች ነው። አንድ ትንሽ ልጅ ካልቀረስከኝ እገልሃለሁ አለኝ። ሮጦ ሄደ። እዛ ማዶ አለ። ስምሽ ማን ነው? ሮዛ እባላለሁ። ስላገኘሁሽ ደስ ብሎኛል። እድሜሽ ስንት ነው? ስለዚህ የጎሳ ምልክትሽ ልጠይቅሽ እችላለሁ? እነዚህ ማን አደረገሽ? እነዚህ ምልክቶች የሚደረጉት ሰዎች ሲታመሙ ነው። ምልክቱ ያደረጉና ከዛም መድኃኒት ይጨምሩበታል። ከዛ በኋላ እንደ ምልክት ሆኖ ይቀራል። ይህ ብቸኛ የጎሳ ምልክት አይነት አይደለም። በእሷ ጉዳይ ግን ሁኔታው እንዲህ ነው።
ሞካኮ በ80ዎቹ እንደ ትንሽ የአሳ አጥማጆች መንደር ነው የተጀመረው። ሌጎስ አሁን ያለችበትን የትልቅ ከተማነት ደረጃ ከመያዟ ከብዙ ጊዜ በፊት ማለት ነው። በሂደትም በምዕራብ አፍሪካ ካሉ ትላልቅ መደበኛ ያልሆኑ ሰፈራዎች አንዱ ለመሆን በቃ። ነዋሪዎቹ በዋናነት የአጎን ጎሳ አባላት ሲሆኑ አባቶቻቸው የተሻለ ውሃ ፍለጋ ወደዚህ የመጡ አሳ አጥማጆች ናቸው። ይህ አስደናቂ ነበር። አሳ ማጥመድ በሞካኮ የኑሮ መሰረት ብቻ አይደለም፣ ከትውልድ ወደ ትውልድ የሚተላለፍ ቅርጽም ነው። ሽሪምፕ ለማጥመድ ወደ ትምህርት ቤት ለመሄድ ወይም ወደ ገበያ ለመጓዝ እንዲረዳቸው እያንዳንዱ ቤተሰብ ማለት ይቻላል የራሱ ታንኳ አለው። ነገር ግን በኋላ ያለው ህይወት የራሱ የሆነ ልዩ ተግዳሮቶች አሉት። ሳይንዴ ከሚባል የአንድ አለቃ ልጅ ጋር እየተገናኘን ነው። እርሱ ስለሚኖርበት ቤት ጥቂት ነገሮችን ሊነግረኝ ይችላል። እዚህ የመኖር ትልቁ ፈተና ምንድነው? በኋላ የመኖር የባህላችን አካል ነው እላለሁ። በዚህ ቦታ በመኖራችን በጣም ደስተኞች ነን ማለት እችላለሁ። እያጋጠመን ያለው ፈተና ግን ከመንግስት ብቻ ነው። ሁሉም ሰው ከዛ እንዲወጣ ይፈልጋሉ። ማለት ይህ ቤት ነው እና አዎ ይህ ቤታችን ነው፣ ግን እንድንለቅ ይፈልጋሉ። ሞካኮ ለዓይን የሚያስጠላና መልከ ጥፉ ቦታ ነው ይላሉ። ሌላኛው ፈተና ደግሞ ትምህርት ነው። ለልጆቻችን ነፃ ትምህርት የሚሰጡ 2 ትምህርት ቤቶችን በዚህ ቦታ እናካሄዳለን። በዚህ ቦታ የመጀመሪያው ትምህርት ቤት የተሰጠው በ2009 ነበር። ከዛ በፊት ትምህርት የሚባል ነገር አልነበረ። ስለዚህ እቅዳችን ልጆቹ ደረጃቸውን የጠበቀና ጥራት ያለው ትምህርት እንዲያገኙ ወደ ኮሌጅ እንዲሄዱ ማድረግ ነው። ወደ ዩኒቨርሲቲ እንዲሄዱና ከዛም ጥሩ ስራ እንዲያገኙ ነው። ቤቶች በየቦታው አሉ፣ በጣም ተስፋፍተዋል። አንድ ሰው ወደዚህ መጥቶ ቤት መስራት ቢፈልግ ማንኛውም ሰው ዝም ብሎ ቤት መስራት ይችላል። አይ የፈለክበት ቦታ ላይ ዝም ብለህ ቤት መስራት አትችልም። ለዚህ ነው አለቃ ያለንን ቤት መስራት ከፈለክ ወደ አለቃ ትመጣና ለቤተሰቦች ቤት የምሰራበትን ቦታ ፈልጋለሁ ብለህ ትጠይቃለህ። እሺ ገባኝ፣ ምክንያቱም ቤትን መስራት ያለብህ እዚህ ጋር ነው ይሉሃል። እዚህ አካባቢ አደገኛ ነው። ያለኛ እርዳታ ብቻን ከመጣ በእርግጥ ደህንነቱ የተጠበቀ አይደለም። ያ መኪናው ጋር የመጣውን ሰውዬ ታስታውሳለህ? በእውነቱ ከሆነ እኔ እሱን በስልክ አነጋግሬዋለሁ። እሺ፣ ስለዚህ ግድ የምታውቀው ሰው መኖር አለበት። አዎ የምታውቀው ሰው ሊኖር ይገባል። በትክክል ሰንዴ እዚህ መኖር ምን እንደሚመስል ብዙ ግልጽ መረጃዎችን ሰጥቶናል። ግን ገና የሚዳሰሱ ብዙ ነገሮች አሉ። ለጊዜው ግን ምሳ ለመብላት እነዛን አሳ አጥማጆች ምን አይነት የባህር ምግቦችን እንደሚያመጡ ለማየት ዝግጁ ነኝ። ዋው ሰውዬ፣ አሳውን የሚያጥኑት እንደዛ ነው። እቤት አያችሁ፣ የሚገርም ነበር። ሽታው በጣም ደስ ይላል። የጭስ ጣዕም አለው። ሰላም፣ እንዴት ነሽ? ደህና መሆኗን እየነገረችኝ ነው። እነዚህ አሳዎች በሙሉ ከየት ነው የምታገኛቸው? ማለት ከየትኞቹ አሳ አጥማጆች? ሁልጊዜ አሳ ከሚሸጡላት አሳ አጥማጅ ነው? በሞካኮ የመኖር ምርጡና መጥፎ ነገር ምንድነው? በኋላ የመኖር የባህላችን አካል ነው ትላለች። ሞካኮ ውስጥ በሆነ ቁጥር ስራችን ለኛ በጣም ቀላል ይሆንልናል። ከአሳ አጥማጆቹ አሳውን ማግኘት ቀላል ነው። ለኛም ማጠነው ወደ ገበያ ይዘን ለመሄድ ይመቸናል። እዚህ የመኖር መጥፎ ክፍል ምንድነው? ኑሯችንን ለመምራት ጠንክረን የምንታገል ቢሆንም መንግስት አሁንም ችግር እየፈጠረብን ነው። መንግስት፣ ሁሉም ሰው ነው መንግስትን የሚወቅሰው። አዎ ሁሉም ሰው። አሁን ለምሳ የሚሆን አሳ እየመረጠን ነው። በጣም ያምራል። የወርቅ ቀለም አላቸው። በደንብ የታጠኑ ናቸው። ይህ ግሩም ነው። ጭሱ በጣም ኃይለኛ ነው። ይህ የኛ ሳህን ነው። እንደዚህ የታጠነ አሳ ከዚህ በፊት በልተህ ታውቃለህ? በልቻለሁ፣ ግን እንደዚህ በቀጥታ ከመጥበሻ ላይ በልቻ አላውቅም። ስለዚህ ድሩ በዚህ የጭስ ሁኔታ ውስጥ በደንብ እየተቋቋምክ ነው። እኔ አይኔን መክፈት አልቻልኩም። እየሞከርኩ ነው። ጭሱ በእውነት በጣም ኃይለኛ ነው። ቀኑን ሙሉ እዛ ቆመ አሳ ሲያጥኑ መዋልን ማሰብ እንኳን አልችልም። አሁን ሐሳቤን ለማሰባሰብ ወደዚህ መጥቻለሁ። ተደንቄያለሁ። አመስጋኝ ነኝ። ደግሞም ትንሽ ደስ የማይሉ ነገሮችም አሉ። ልገልጸው የምችለው በቃላት ሁሉ ነው። አሁን ውሃውን እያየሁ ቁጭ ብዬ ይህንን አሳ ልንበላ ነው። እዚህ ጋር ወንበሮች ያሉት ጊዜያዊ ጠረጴዛ አዘጋጅተዋል። ሽታው ደግሞ በጣም ደስ ይላል። ከዚህ በፊት እንዲህ ያለ ክብ አሳ በልቼ አላውቅም። ዝም ብለህ አንሳው። አዎ፣ እንዴት ነው የምትበላው? ዝም ብለህ እንዲህ። እሺ፣ ከዛ ትከፍተዋለህ። አዎ፣ እንደዛ መልካም ምግብ ነው። እውነቱን ለመናገር በጣም ይጣፍጣል። በደንብ የታጠነ አጥንት የለውም። በእውነቱ ይጣፍጣል። ይህ ማህበረሰብ የተገነባው በአሳ ማጥመር ላይ ነው። አሳ ለነሱ ሁሉም ነገራቸው ነው። ስለዚህ የሚታወቁበትን ነገር መቅመስ በእውነቱ ደስ ይላል። እንግዲህ አንዱ አሳ $6 ነው። አንድ ቤተሰብ በአማካኝ በቀን $5 ያገኛል ብለኸኛል። ስለዚህ አንዱ አሳ እንኳን መግዛት አይችሉም ማለት ነው። ይህ በጣም ውድ አሳ ነው። አዎ። እና የሚሸጡት እዚሁ ነው ወይስ ሌላ ቦታ? ውጪ ነው የሚሸጡት። አይ፣ በዚህ ማህበረሰብ ውስጥ ማንም ይህንን አይገዛም። ለመሸጥ ከሰፈሩ ውጪ ይወስዱታል። ስለዚህ ይህ አሳ ከዚህ የሚገኝ ውድ አሳ ነው። እነርሱ ደግሞ ከሰፈሩ ውጪ ይሸጡታል። አዎ፣ እና በጌታ በጣም ይጣፍጣል። እንዴት ነው?
በጣም ይጣፍጣል። ወደድከው? በጣም አንተ እዚህ ጋር ዝም ብለህ ስላልክ እንደወደድከው ያስታውቃል። በጣም ወድጄዋለሁ። ስማ በጣም ቆንጆ ነው። አንድ ነገር አስተውያለሁ። የብዙዎች ልጆች እምብርት ወደ ውጭ ወጥቷል። ያ ምንድነው? ምንድነው እሱ? የአቆራረጥ ዘዴ ነው። እትብታቸው የሚቆረጡበት መንገድ ነው። አሁን በናይጄሪያ የተለመደ ነው። ደግሞም እዚህ አካባቢ እንደ ዝርያም ነው። ስለዚህ እናቲቱ እንደዛ ያለ ትልቅ ነገር ካላት ገባ You got it. They're picking up a dragonfly. ተርብ እየያዙ ነው። በፊሊፒንስ የሚገኘው ታዊታዊን ያስታውሰኛል፣ ግን ይሄኛው በእርግጥ ይበልጣል። የቆሸሸ ነው። እዛ ያለው ነገር አስገራሚ ነው። ስለዚህ አንድ ቤተሰብ ወዳለበት ትንሽ ጥግ ደርሰናል። ይህ ቤታቸው ነው። ምግብም ይሸጣሉ። ሰላም እንዴት ናችሁ? እና መላው ቤተሰብ የሚተኛው በዚህ በአንድ ክፍል ውስጥ ነው አይደል? አዎ። በሞካኮ ውስጥ ያሉ መደበኛ ቤቶች በሙሉ እንዲህ ናቸው። አዎ፣ ይህ ቤት በሞካኮ ያሉ አብዛኞቹ ቤቶች ውስጣቸው ልክ እንደዚህ ነው። ዝናብ ሲዘንብ ውሃ በጣራው በኩል ይገባል ወይስ አይገባም? ጣራው ካልተስተካከለ ውሃ ይገባል። ግን ምንም አይደለም፣ ችግር የለም። ለመታጠብና ለሌሎች ነገሮች ውሃ እንዴት ነው? በጀሪካን ነው የምንጠቀመው። ልክ እንደ ጀልባዋ ላይ ሆነው ውሃ ወዳለበት ቦታ በመሄድ ውሃ ቀርተው ወደ ቤት ያመጣሉ። ስለዚህ በቤተሰብ ውስጥ ያለ እያንዳንዱ ሰው ይህንን ማድረግ አለበት። አዎ፣ በየቀኑ ጠዋት እና እሷ መብራት አላት። ስልኳንና ሌሎች ነገሮቿን ቻርጅ ማድረግ ትችላለች። በፊት ትንሽ የፀሐይ ኃይል ሶላር ነበራት፣ አሁን ግን አይሰራም። የፀሐይ ኃይል መብራት እኔ እንደማስበው እዚህ የሆነ አይነት ሰላም አለ። ምክንያቱም ማንም ሰው ሁልጊዜ ስልኩ ላይ አያተኩርም። ሁሉም ሰው በማህበረሰቡ ውስጥ ነው ያለው። እኔ ስማርትፎን መጠቀም የጀመርኩት በ2021 ነው። በ2021 አዎ፣ ስማርትፎን መጠቀም የጀመርኩት ያኔ ነው። በእውነት ምናልባት አይነትን ከፍቶ ይሆናል። አዎ፣ በእርግጥ አይኔን በጣም ከፍቶታል። ደግሞ ለተማሪዎች ስለ ኢንተርኔትና ስለ መሰል ነገሮች ለማስተማር ይረዳኛል። ታውቃለህ፣ እዚህ ስላሉ ሰዎች አንድ ነገር ልንገርህ። እነሱ ጠንክረው የሚሰሩት ለዕለት ጉርሻቸው ብቻ ነው። ዝም ብሎ በጠረጴዛቸው ላይ ምግብ ለማቅረብ ብቻ። ከዚህ ውጪ ሌላ ነገር አይደለም። ስለ ወደፊት ወይም ስለ ቁጠባ አያስቡም። ምንም መኪና ለመግዛት፣ ቤት ለመስራት ወይም እንዲህ ያሉ ነገሮችን ለማድረግ በፍጹም ቀኑን በቀን መግፋት ብቻ ነው። የሚበሉትን ምግብ እስካላቸው ድረስ ደስተኞች ናቸው። እንግዲህ እዚህ ያለችው ሽንት ቤት በመጋረጃ የተከለለ ነው። እናም ልክ ወደ ውስጥ ስትገባ ይህ ሽንት ቤቱ ነው። ልክ እንደ ሽንት ቤት እንዲያገለግል አድርገው ቆርጠውታል። ግን በድጋሚ ላስታውሳችሁ፣ ሰዎች በዚህ ውሃ ውስጥ ይዋኛሉ፣ ከዚህ ውሃ ይጠጣሉ። እና አሁን ወደ ጀልባችን መመለስ አለብን። ነገር ግን በመንገዳችን ላይ ብዙ ጀልባዎች አሉ። ስለዚህ መንገድ መክፈት አለብን። ይህ በሞካኮ ውስጥ ያለ የዕለት ተዕለት የህይወት ሁኔታ ነው። ልክ እሱ ጀልባዋ ላይ ሲወጣ ማይክሮፎን የተያዘ በጠመንጃው አናት ላይ። ማይኩ እዚህ ጋር ነው ወንድሜ፣ ልክ ነው። ማይክሮፎኑን ቼክ አድርገው። ጠመንጃው መጣና ጉሮሬ መታኝ። ጠመንጃው እዚህ ጋር ነበር። ማይኩ የተያዘው በዚህ ምክንያት ነው። ስለ ማይክሮፎኑ ምን ታስባለህ? ለመጀመሪያ ጊዜ ነው። በጣም ሙቀት አለው ማለት አካባቢ ለመኖር ጥሩ አይደለም። እንግዲህ እኛ እዚህ ነው የምንኖረው። ቤቴ እዚሁ ነው፣ የምቆየውም እዚሁ ነው። መንግስት አንድ ነገር እንዲያደርግልን እየጠየቅን ነው። ዝም ልንለው እንችላለን? አይ ለሰው ልጅ መኖሪያነት አይሆንም ስትል ግን ተመልከት፣ በዚህ ውሃ ውስጥ ሲወድቁ ታያለህ። አንተም በዚህ ውሃ ተዋኛለህ አይደል? ይህ ውሃ እውነቱን ልንገርህ፣ እኔ ራሴ በዚህ ውሃ ውስጥ ተዋኛለሁ። ምንም ነገር አይሆንብኝም። መንግስት ነገሮችን ለማስተካከል መርዳት አለበት። ይሄው ነው። አዎ መርዳት አለባቸው። ይህ ቦታ ተለውጦ ከዚህ የተሻለ ሊሆን ይችላል። እኛ ግን ብቻችንን ልናደርገው አንችልም። ገንዘቡ የለንም። እንዲህ ያለ አካባቢ ከዚህ በፊት አይቼ አላውቅም። በሰርድ ማይላንድ ድልድይ በኩል ባለፍኩ ቁጥር የማየው ህንጻዎቹን ብቻ ነበር። ነገር ግን ነገሩ እንዲህ መሆኑን አላውቅም ነበር። ይቅርታ፣ እውነቱን ልንገርህ፣ እዚህ ውስጥ ከ10 ዓመት በላይ የሚኖሩ ሰዎች አሉ። በእርግጠኝነት ልንገርህ የምችለው አንዴ ቢሆን እግራቸው መሬት ላይ ረግጦ አያውቁም። በየቀኑ ወደ መሬት የሚሄዱ አሳ አጥማጆች ብቻ ናቸው። ምክንያቱም አሳቸውን ይዘው ወጥተው መሸጥ ስላለባቸው። በሌላ በኩል የሞካኮ የኑሮ ሁኔታ እጅግ አስቸጋሪ ከመሆኑ አንጻር የጥበቃ ሰራተኛዬን ሀሳብ እስማማለሁ። ግን ደግሞ እውነተኛ ሰዎች እዚህ እንደሚኖሩና ታሪካቸው ክብር እንደሚገባው የሚናገረውን የሰንዴን ሀሳብ እረዳታለሁ። ምንም ይሁን ምን ይህ ማህበረሰብ ከመንግስት ከባድ ድጋፍ እንደሚያስፈልገው ግልጽ ነው። ናይጄሪያ በህዝብ ብዛት ከዓለም 6ኛ ሀገር ነች። ሌጎስ ብቻዋን 25 ሚሊዮን ህዝብ አላት። ስለዚህ ከተማዋ እያደገች በሄደች ቁጥር እንደ ሞካኮ ባሉ መንደሮች ላይ የሚፈጠረው ጫና ይበልጥ እየከፋ ይሄዳል። አሁን ሞካኮ ውስጥ ወዳለው
ክሊኒክ ደርሰናል። ሊታመሙ ለሚችሉ ታካሚዎች የሚሆን 4 አልጋዎች መኖራቸው ማየት ትችላላችሁ። የጤና አገልግሎት እዚህ ትልቅ ችግር ነው። ብዙ ሰዎች ይታመማሉ። አሁን እዚህ ማንም የለም። ስለዚህ እዚህ ነው ሰው በብዛት የሚታየው። በወባ ትንኝ ወቅት ብቻ ነው። ስለሌሎች በሽታዎች ወይም ለምሳሌ እንደ ታይፎይድ ያሉ በሽታዎች በዚህ ቦታ ሰዎች በብዛት ሲያዙ የሚታያቸው በሽታዎች ታይፎይድና ወባ ናቸው። ሰዎች ከውሃ እንደማይታመሙ ሳግም በጣም ተገርሚያለሁ። ለምደነዋል ነው የሚሉት። የአንድ ሆስፒታል ሁኔታ እንዲሆነ ማየት በእውነት በጣም ያሳዝናል። ታምሜ ወደዚህ መምጣቴን ማሰብ እንኳን አልችልም። እናንተ ግን ጤንነታችሁ ደህና እንደሆነ እየነገራችሁኝ ነው። ብዙ ሰዎች ይህ ቦታ ለጤና ተስማሚ እንዳልሆነ ያስባሉ። ያ ውሸት ነው። አዎ እኛ ደህና ነን። ወደ ጤና ስንመጣ እኛ ምንም አንሆንም። እኛን እየጎዳን ያለው ብቸኛው ነገር መንግስት ነው። ከዚህ ቦታ ሊያስወጣን መሞከሩ ነው። ለመሆኑ አንድ በውሃ ውስጥ የሚኖር አሳ ከውሃ ወጥቶ ደረቅ መሬት ላይ ብታስቀምጠው ሊኖር ይችላል? እነዚህ ሰዎች ከዚህ ቦታ ወስደ በደሴት ላይ ባለ በሚያምር ውስጥ እንኳን ብታስቀምጣቸው እዚህ መኖር እንደሚፈልጉት አይነት መኖር አይችሉም። እዚህ ያሉ ሰዎች የሚኖሩት ህይወት የተለየ ነው። ያንን ህይወት ከውጭ ካለው ህይወት ጋር ዝም ብለህ ብታነጻጽረው የተለየ ነው። ለመሆኑ ከነዛ ምክር ቤቶች ጋር እሺ ወደ መሬት መሄድ አንፈልግም፣ ግን ምናልባት ይህ ቦታ ሊጸዳ ይችላል ብላችሁ ተነጋግራችሁ ታውቃላችሁ? እነርሱስ እነዛን ግቦች ለማሳካት ምን አይነት ጥረት አድርገው ያውቃሉ? ለምሳሌ አንጠበቃላችሁ፣ ወደዛ እንሄዳለን፣ ከነርሱ ጋር ብዙ ጊዜ እንቀመጣለን፣ እንወያያለን። እሺኛ የምንፈልገው ይህንን ነው እንላቸዋለን። እነርሱ ግን ሰዎች ከናይጄሪያ ማስወጣት ብቻ ነው የሚፈልጉት። አሁን በናይጄሪያ ውስጥ ትልቅ ቢዝነስ የሆነው የሪል ስቴት ስራ እንደሆነ ታውቃለህ። እያንዳንዱ ትንሽ የውሃ አካል በአሸዋ ሞልቶ መሸጥ ይፈልጋሉ። የሰዎችን ሐሳብ መስማትና አስፈላጊ ይመስለኛል። ቀደም ሲል ጀልባው ላይ ሲነጋገሩ የሁለቱም ሐሳብ ትክክል እንደሆነ ተሰምቶኝ ነበር። የፖሊሱ ሐሳብ ከምንም እንደመነጨ ተረድቻለሁ። በሆነ መልኩ ቦታው ለጤና ተስማሚ እንዳልሆነ ግልጽ ነው። ነገር ግን ያ ማለት አንድ ሰው የኖረበት እየተደሰተበት እያደገበትና የረካበትን የህይወት መንገድ አይደለም ማለት አይደለም። ታውቃለህ ማለት እነርሱ ተመልካታቸው ከሁሉም ጋር ትነጋገራለህ። ሁሉም ሰው እዚህ መኖር እወዳለሁ ነው የሚለው። ሁሉም ሰው ደስተኛ ነው። የሆነ ቦታ ላይ መስማማት እንችላለን። ቦታውን ማጽዳት እንችላለን። ለሌሎች ሰዎች ምቹ እንዲሆን ማድረግ እንችላለን። ሁልጊዜ መንግስት ፍላጎት ብቻ መሆን የለበትም። የሞካኮ ታሪክ ከዚህ በላይ የሚያሳዝን ነው። በ2012 እንደ ኢሮፒያን አቆጣጠር የሌጎስ መንግስት ነዋሪዎችን የውሃ ዳርቻቸውን ለቀው እንዲወጡ የ72 ሰዓታት ማስጠንቀቂያ ሰጥቶ ነበር። ወደ 3000 የሚጠጉ ሰዎች ቤታቸውን አጥተዋል። ብዙዎቹም የሚሄዱበትን ቦታ አልነበራቸውም። ከዚህ ጊዜ ጀምሮ የሚያደርገው ድጋፍ በጣም አነስተኛ ነው። ምንም አይነት የጽዳት ስርዓት የለም። እንደ ወባ ያሉ በሽታዎች በፍጥነት ይሰራጫሉ። ሰዎች በራሳቸው ጥረት እየኖሩ ነው። ነገር ግን ይህንን የሚያደርጉት ያለምንም እርዳታ ነው። መንግስትና ማህበረሰቡ አብረው ከሰሩ በእርግጥም እውነተኛ ለውጥ ሊመጣ ይችላል። ስለዚህ ተጨማሪ ነዋሪዎችን ለማግኘትና ታሪካቸውን ለመስማት ውሃው ወዴት እንደሚወስደኝ ለማየት ወደ ጀልባው ተመልሼ እየገባው ነው። አሁን ፍራይዴ ከሚባለው ልጅ ጋር ብቻዬን ጀልባው ላይ ነኝ። እንዴት ነህ ፍራይዴ? እኔና ፍራይዴ ብቻችን ነን። ምን ልናገኝ እንደምንችል ለማየት ዝም ብለን እንዞራለን። አንዳንድ ጊዜ ለብቻዬ መሆን ደስ ይለኛል። ብቻዬን ስሆን ተሞክሮ እንዴት እንደሚለያይ ለማየት ነው። ፖሊስ የለም፣ የጥበቃ ሰራተኛ የለም፣ ሌላም ሰው የለም። ሰላም እንዴት ነህ? ደህና ነኝ። የዚህ ውሃ ሽታ ከማንኛውም ነገር በላይ ነው። ሽታውን ለመግለጽ እንኳን ቃላት የለኝም። በጣም ይገርማል። የሚጣበቅ ነው። ሰዎች እዚህ ውስጥ ይኖራሉ ማለትም በፍጹም የማይታመን ነው። የውሃው መጠን 1 ሜትር እንኳን ቢጨምር ይህ መላው ማህበረሰብ ይጠፋል። በውሃው ይጥለቀለቃል። እዚህ መኖር ደስ ይልሃል? አዎ ደስ ይለኛል። አዝናለሁ። በአንድ ቀን ውስጥ ምን ያህል ገንዘብ ታገኛለህ? 1500 ናይራ ብቻ። ጀልባውን መቅዘፍ ከባድ ነው አይደለም? ከባድ ነው አይደለም? አንተ ጠንካራ ሰው ነህ። አዎ እኔ ራሴ ጠንካራ ነኝ። አዎ እድሜ ስንት ነው? እኔ የ20 ዓመት ወጣት ነኝ። እዚህ የመኖር ምርጡና መጥፎ ነገር ምንድነው? እኔ እንኳን አላቅም ጌታዬ፣ ግን ይህ ቦታ ወደዋለሁ። ከፊታችን ያለውን ተመልከቱ። በዚህ ስንጥቅ ውስጥ እንዴት እንደምናልፍ አላቅም። ጀልባውን ግራ ቀኝ ይጋጫል። መንገዱም ተዘግቷል። ሰላም። ኦ ልጁ ውሃውን ጠጣው። ኦ ሰውዬ፣ አንድ ሕፃን ውሃውን ሲጠጣ አየሁት። ዘሎ ገባና ውሃ ውስጥ በደንብ ተጎናጨው። ተጠንቀቆ። ታውቃለህ፣ ወደ ሞካኮ መምጣት በሆነ ሰው መሆንን እንድታስብ ያደርጋል። የመጣበትን ቦታ እንድታመሰግንም ያደርጋል። ምክንያቱም በዓለም ዙሪያ እንዲህ ባሉ ሁኔታዎች ውስጥ የሚኖሩ ሰዎች ብዙ አሉ። የቧንቧ ውሃ፣ መብራት፣ ሌላ ቀርቶ ስልክ መሰረታዊ ንጽህናና ትምህርት እንኳን የሌላቸው። እነዚህ በምዕራቡ ዓለም ሁላችንም ያለን ስጦታዎች መሰረታዊ ነገሮች ናቸው። አሁን በዋናው መንገድ ላይ እየተጓዝን ነው። ይህ እዚህ ከተማ ውስጥ ያለው ዋናው አውራ ጎዳና ነው። በጨለማ ጊዜ መብራት ስለማይኖር አካባቢው ጭልምልም እንደሚል እገምታለሁ። ይህ ሰውዬ ደግሞ ሁሉንም አይነት ሸሚዞች እየሸጠ ነው። ዋው በእውነት ደስ ይላል።
ወደ ቤቶች ውስጥ ስንመለከት አንዲት ሴት ስትሰፋ ያለው ሲያበስሉ ማያቸዋለሁ። አንድ ሰው ደግሞ ለአሳ አጥማጆች መረብ እየሰራ ነው። ማለት እነዚህ ሰዎች እንደ ማንኛውም ማህበረሰብ እየተጋደሉ ነው። እዛ ማዶ ጡብ እየደረደሩ ነው። ማለት እነዚህ ሰዎች በእርግጥም ስራ ይበዛባቸዋል። ቀኑን ሙሉ ዝም ብሎ አይቀመጡም። የሆነ ነገር እያደረጉ ነው። እየተንሸራሸርን ሳለን ፍራይዴ ለነሱ ትልቅ ትርጉም ያለውን አንድ ህንጻ እንድንመለከት ነገረን። የአካባቢው የቲም ማሳደጊያ ደርሰናል። አመሰግናለሁ። ይህ ቤት ነው? እዚህ ስንት ሰው ይኖራል? አንድ 10 20 ሰው ከዛ በላይ አዎ 30 አዎ የቤት ነው? አዎ ግባ። እነዚህ አገልግሎቶች ላይ ያሉ አይመስሉም። እሱ በእርግጥም እዚህ ነው የሚተኛው። አይ ትራስና አንሶላ የለም፣ ዝም ብለው አልጋው ላይ ነው የሚተኙት። አይ ብርድ ልብስም የለም፣ ዝም ብለው አልጋው ላይ ብቻ ነው የሚተኙት። አዎ እንግዲህ ይህ ወንዶች ክፍል ሲሆን ሌላኛው ደግሞ የሴቶች ክፍል ነው። ገባኝ። እሱ በመንገድ ላይ ሲገኝ በጣም ትንሽ ልጅ ነበር። ምክንያቱም ወዴት እንደሚሄድና ከየት እንደመጣ አይታወቅም ነበር። ስለዛ ገበያ ውስጥ ሲያለቅስ አገኙትና አዎ የቲም ቦታ የጠፋ ልጅ እንዳገኙት ለመናገር ወደ ማህበረሰቡ አለቃ ቤት ወሰዱት። በእውነት አዎ። ከዛ በኋላ እዚህ እንዲኖር ክፍል ሰጡት። ይህ እዚህ የተለመደ ነገር ነው፣ በብዙ ሰዎች ላይ ይከሰታል። አዎ ግን መጠለያና የሚንከባከቡትም ሰዎች የሚተኛበት ቦታ ማግኘቱ ደስ ይላል። ስለዚህ እዚህ የሚተኙ ሰዎች እንደ ወንድማማቾች እና እህቶች ናቸው። አዎ ምንም እንኳን የስጋ ዝምድና ባይኖራቸውም እንደ ወንድምና እህት ነው የሚተያዩት። ነገር ግን እርስ በርሳቸው እንደ እኩል ነው የሚተያዩት። እድሜ 1 3 4 5 እያለ የነበረውን ታስታውሳለህ? ያለ ወላጆች እዚህ መሆን ምን እንደሚመስል ታስታውሳለህ? እሱ እንደሚለው ገና ከጅምሩ በጠፋበት ጊዜ ጀምሮ እዚህ ነበርኩ ይላል። ስለዚህ ስለ ወላጆች ያስብ ነበር፣ ግን የቲም ሊገኙ አልቻሉም። ስለዚህ ወደ አለቃው ቦታ እስኪመጣና ሰዎች ወደ አለቃው እስኪያመጡት ድረስ ማለት ነው። ስለዚህ እንደ እውነተኛ ልጃቸው ነው የሚያዩት። ዋው እሱ በጣም ጠንካራ ሰው ነው። በዚህ የቲም ማሳደጊያ መንፈስ እንዲማረካል ብዬ አልጠበቅኩም ነበር። ናይጄሪያ በአማካኝ አንዲት ሴት 4.9 ልጆችን የምትወልድበትና በዓለም ላይ በፍጥነት ከሚያድጉ ህዝቦች መካከል አንዷ ነች። ብዙ ልጆች ያለ ወላጅ በሚያድጉበት በዚህ ወቅት ይህ ቦታ በተስፋ የተሞላ ነው። እስካሁን ወደ አካባቢው መጠጥ ቤት ባር አልሄድኩም። ሰዎች ከረጅም የአሳ አጥማጅነት ውሎ በኋላ የት እንደሚዝናኑ ለማየት በጣም ጓጉቻለሁ። ስለዚህ እኔና አይሻ በመንገድ ላይ ነን። እስካሁን ናይጄሪያን እንዴት አገኘሃት? እውነቱን ለመናገር እንድታስብ የሚያደርጉ ቦታዎችን እወዳለሁ። ይህ ደግሞ አንዱ ነው። ከነዛ አንዱ ነው። አዎ ከነዛ አንዱ ነው። በእርግጥም ነው። እስካሁን ምን እያሰብክ ነው? ቅድም እንደነገርኩ ራሴን ዝቅ ማድረግ የሚያስተምር ነው። ብዙ የተለያዩ ግምቶችን ሳወጣ ነበር። አንዳንድ ሰዎች እንዲህ ባለ ሁኔታ ውስጥ መኖራቸው ችግር እንደሌለባቸው ካለመረዳት የመነጨ ብዙ ግምቶችን እነርሱ ደና ይሆኑ ይመስላሉ። አዎ እዛ ውስጥ ደና ይመስላሉ። እውነት እንዲህ ናት። ተመልከት፣ ልጆች በውሃ ውስጥ እየዋኙ ነው። ህይወት እንዲህ ናት። ደህና ነህ? ወንበርን አጥብቀ ይዛል? አዎ በህይወት የተረባርቤ ነው ያዝኩት። ምክንያቱም እንደነገርኩ ከወደኩ እዛው ተወኝ። እኛኛ ትንሽ ዘመም ብለናል። እሷ ልክ እንደ በእውነቱ ምን ታደርጋለህ? እኔ እዛ ቆያለሁ፣ ወደ ቤትም አልመለስም። እንግዲህ ናይጄሪያ በአፍሪካ በህዝብ ብዛት ቀዳሚ ሀገር ነች። ይህ በጣም የሚገርም ነው። በእርግጥም ነው። ሌላው ቀርቶ በየትኛውም የዓለም ክፍል ብትሄድ በርካታ የጥቁር ህዝብ ቁጥር ካለ አብዛኛው ጊዜ ናይጄሪያውያን ናቸው። ወደ አንድ ሀገር ሄደ ናይጄሪያውያንን ካላገኘ በዛች ሀገር ውስጥ የሚገኝ ምንም ነገር የለም ማለት ነው። ገንዘብ የለም፣ ባዶ ናት። ናይጄሪያውያን መሆን ላንተ ምን ማለት ነው? ምርጥ ፖለቲካ ስርዓት የለም፣ ምርጥ መንግስት ወይም ሌላ ነገር የለም። ነገር ግን ይህንን ቦታ ልዩ የሚያደርጉት ጥቃቅን ነገሮች ላይ ያለንን አርበኝነት፣ ሀገር ወዳድነት ነው። አንድ ናይጄሪያዊ የትም ቦታ ብታስቀምጠው የሚያርግበትን መንገድ ይፈልጋል። ቀደም ሲል እንደገለጽኩልህ ያ የመቋቋም ችሎታ ነው። ለዚህም ነው የተለየ የሙዚቃ አይነት ፊልምና ሲኒማ የምንሰራው። በዓለም አቀፍ ባህል ላይ ያላችሁ ተጽዕኖ በጣም ትልቅ ነው። በጣም ትልቅ፣ ከማንኛውም ሌላ ሀገር ይበልጣል። ለእኔ ናይጄሪያዊ መሆን ማለት ችግሮችን የመቋቋም ችሎታ ማለት ነው ላለው ከሰሜኑ ክፍል እንደመጣ መጠን በሌጎስ ውስጥ በባህል ረገድ ግራ የሚያጋባ ነገር ምንድን ነው? በእርግጥ እዚህም ያለው ቋንቋ አሁንም ደግሞ ከበፊቱ በላይ ፒጂን ቋንቋ እየተናገርኩ ነው። ዛሬ እነርሱ የሚያደርጉትን ነገር እየተናገርኩ ነው ያለሁት። እና እንዴት ነህ? ስሜ ድሩ ይባላል የሚለው በፒጂን ቋንቋ እንዴት ትላለህ? አፋር ነው ትላለህ። አፋር ነው። ይህ ሰላምታ ነው። ልክ እንዴት ነህ ማለት ነው። አው የኔ መልስ አፋር ነው ብለህ ከጠየከኝ አይዴ እልሃለሁ። አይዴ ስምህ እንዴት ትላለህ? ማይ ኔም ናዱር። ናዱር። አየህ
ሃው ፋር ነው አይዴ ማይ ኔም ናዱር ነጭ ልጅ በአፍሪካ ውስጥ ያለ የተለመደ ነጭ ልጅ አይቦም ማለት በእውነቱ ሁሉም ሰው እየጮኸ ነው። እየሰማው እንደሆነ አላቅም። እኔ በሁሉም ቦታ ትንሽ የማስቅ ነው። በሞካኮ ውስጥ የትራፊክ መጨናነቅ እንዲህ ነው የሚመስለው። ሁሉም ጀልባዎች አንዱ ከሌላው በኋላ መንገድ መልቀቅ አለባቸው። ሃይ ፍራይዴ ጀልባ መንዳት የጀመርከው በስንት ዓመት ነው? ልክ እንደ ሕፃን ልጅ 7 ወይም 10 ዓመቴ ሲሆን አለ 7 ወይም 10 ጌታ ሆይ ዝም ብሎ ነው የሚጠጣው። በተለያዩ ጀልባዎች ላይ ቀድሞውኑ ራሴን መትቻለሁ። ዝም ብሎ ነው የሚጠጣው። በእውነት በጣም አስደሳች ነበር። ይቅርታ፣ በጣም ይቅርታ። ውሃ ውስጥ ልትወድቅ ጥቂት ነበር የቀረ። ሰማኔ በሆነ ኖሮ እዛው ነበር የምመለሰው። እሷ በአንተ እየሳቀችብህ ነው። እዚህ መጠጥ ቤት ይኖራል ብዬ አልጠበቅኩም ነበር። አሁን መጠጥ ቤት ውስጥ ነን። ስላገኘው ደስ ብሎኛል። በጣም ደስ ይላል አይደል? የቀናይ ሰዓት ወደዚህ እንድትመጣ ለወላጆች ነግራቸዋል? አዎ። እና ምን አሉ? እናቴ ግድ አልሰጣትም። እናንተን ካኖዬን ስለምታዩ ደስ ብሏታል። አባቴ ግን ለምን ሞካኮ አለኝ። ድህነቱን ማየት ይፈልጋል የሚል አይነት ነገር ነው። ለእኔ ግን አስደሳች ነው። ሄጄ ማየት እፈልጋለሁ። ግን እዚህ ያለው ሙሉ ህይወት ነው። ስምህ ማን ነው? ያዕቆብ። ስላገኘው ደስ ብሎኛል። እሱ የሚለውን ትረዳዋለህ? አይ በፍጹም ምንም እንዲህ ያለ ቋንቋ ሰምቼ አላቅም። በእውነት በዚች ሀገር ውስጥ በጣም ብዙ ቋንቋዎች አሉ። በጣም ብዙ በመቶ የሚቆጠሩ ታውቃለህ? 500 ቋንቋዎች። በእውነት አዎ። እንኳን ደስ አለ ወንድሜ። ለዛሬው ልዑል በዚህ ቢራ እድለኛ ሆኗል። በእውነት ቀኑ ባርኮለታል። ሙሉ ህይወት እዚህ ሞካኮ ውስጥ ነው። ትወደዋለህ? ስራ ምንድን ነው? አሳ አጥማጅ። አንተ አሳ አጥማጅ ነህ? አዎ። ከኔ ጋር ስትነጋገር፣ ከሀገሬው ሰው ጋር ስትነጋገር የእንግሊዘኛ አጠቃቀም ፍጹም የተለየ ነው። ቀደም እሱ ምንም አልገባኝም ብሎ ነበር። እኔም እሱ ከተናገረው ውስጥ 20 በመቶ ያህሉን ብቻ ነው የገባኝ። ፒጂን ስለምናገር ነው። ለዛ ነው። ግን የኔ ፒጂን በጣም ደካማ ስለሆነ የምለውን መረዳት ትችላለህ። ደካማ አይደለም የምለው ይህ ሰውዬ ስለ አፍንጫዋ ቀለበት እየጠየቀሃት ነው። ምን አለ? እርሱም አንድ ይፈልጋል፣ ግን ባለጌ ተብሎ መጠራት አይፈልግም እያለ ነው። አዎ ባለጌ። በእርግጥም እንዲህ ነው ያለው። አሁን ያደረግከውን ማግኔት ሲጠቀም ሰዎች ባለጌ እንደሚሉ ነገረኝ። ስለዚህ ይሄኛው ካደረግክ ደግሞ የባሰ ይሆናል። ስሜ ድሩ ነው። ያንተ ስም ማን ነው? ያንተስ? ሉዊስ አንጀል። ሃይ ወንድሜ። ሃይ። ተቀመጥ። እዚህ ያለን ህይወት ኑሯችንና ስራችን የባህር ስራ ነው። አሳ አጥማጅ ነህ? እኔ የባህር ኃይል አባል ነኝ። ባህር ኃይል? አዎ። ክብር ይገባሃል። ካንተ ጋር መጣላት አልፈልግም ወንድሜ። እሺ ጌታዬ። እና ለምንድን ነው ይህ ማህበረሰብ እዚህ ያለው? የመንግስት ሰራተኞች የሉ። የምንሰራው ነገር ሁሉ ከወንዙ ጋር የተያያዘ ነው። ልክ እንደ ቢዝነስ ማዕከል። እዚህ በመኖር በሚያጋጥሙ አንዳንድ ችግሮች ምንድናቸው? እዚህ ያለ እያንዳንዱ ሰው በጣም ድሃ ነው። ሀብታም የለም፣ ድሃ ግን ሰዎች ደስተኛ ይመስላሉ። ግን ምንም ከማጣት ግማሽ ዳቦ ይሻላል። እኛ በጣም ድሆች ነን። ገንዘብ የለንም፣ ምንም የለም። ሁልጊዜ እንታገላለን፣ እንፋለማለን። እያንዳንዱ ሰው የዕለት ጉርሻውን ለማግኘት ይለፋል። አዎ መታገል ነው። ስላገኘው ደስ ብሎኛል። አመሰግናለሁ ወንድሜ። ጠርሙሴ ባዶ ሆኗል። ደስ የሚል አጨባበጥ ነው። ጠንከር ያለ እጅ አለው። ሊይዝ እችላለሁ። ምን አልከኝ? ልትሰማኝ ትችላለህ? እችላለሁ። እየጎዳኝ አይደለም። እችላለሁ። እየጎዳኝ አይደለም። ጓደኛ አትችልም። እውነቱን መናገር አለብኝ። እዚህ ያሉ ሰዎች በጣም ተግባቢ ናቸው። በጣም ደጎች ናቸው። ከመጠጥ ቤቱ ውጪ ቁጭ ብዬ ለጥቂት ደቂቃዎች ለብቻዬን እያሰብኩ ነው። እነዚህ ሰዎች የሚኖሩበት ሁኔታ በማይታመን ሁኔታ ያሳዝናል። ማለቴ ይህ ውሃ በማይታመን ሁኔታ የተበከለ ነው። እነሱ ግን እዚህ ውሃ ውስጥ መኖር አለባቸው። በዚህ መታጠብ አለባቸው። እዚህ ውስጥ መሆን አለባቸው። ታውቃላችሁ፣ የአካባቢው ጓደኛችን ሰንዴ አይታመሙም፣ ምንም አይነት በሽታ የለባቸውም እያለ ደጋግሞ ይነግረኛል። ይህ ለማመን ይከብደኛል። ያም ሆኖ ግን ይህ በእውነቱ አንድ ማህበረሰብ ነው። እዚህ የሚዝናኑ ከቤተሰቦቻቸው ጋር ጊዜ የሚያሳልፉ ኳስ የሚጫወቱ ሰዎች አሉ። ሁሉም ሰው ፈገግ ይላል። በጣም ድሆች ናቸው። ነገር ግን ያ ማለት በህይወታቸው እየተደሰቱ አይደሉም ማለት አይደለም። እዚህ ብዙ በእውነት የሚያስደስቱ ነገሮች አይቻለሁ። ሴቶቹ በጀልባዎች ላይ እየተዘዋወሩ ነገሮችን ሲሸጡና አሳ ሲያበስሉ ማየት ደስ ይላል። ይህ በእውነት የህይወት መንገድ ነው። ሳንዴ ደጋግሞ እንደሚለው ውሃ ያስፈልጋቸዋል። በውሃ ላይ የሚኖሩት በውሃ ላይ ለመሆን ማንኛውንም ነገር ያደርጋሉ። አንድ ምሳሌ ተጠቅሞ ነበር። አንድ አሳ ከውሃው አውጥተህ መሬት ላይ ብታስቀምጠው አይተርፍም ብሎ ነበር። ስለዚህ ማህበረሰቡም የሚለው ይህንን ነው። ውሃው ላይ መሆን አለባቸው። ሁሉም ነገር በውሃ ላይ ነው። ዛሬ በሞካኮ ላገኘኋቸውና በደግነት በማህበረሰባቸው ውስጥ ላዞሩኝ ሰዎች ሁሉ ምስጋና ይገባቸዋል። በትክክል ድጋፍ ናይጄሪያ ምን ያህል ድንቅ እንደሆነች
ለዓለም ማሳየት ይችላሉ። ስላሳያችሁኝ በጣም አመሰግናለሁ። ስለ ዓለም ለመማር እዚህ መገናኘታችሁ ለኔ ትልቅ ትርጉም አለው። በሚቀጥለው ቪዲዮ እንገናኛለን። እወዳችኋለሁ። በእናታችሁ አዲስ ቻናል ነው፣ በቃ ሰብስክራይብ አድርጉ። እኔ በጣም እየለፋው ነው የምሰራው። በጣም ሪስክ ያለው ስራ ነው። በቃ እኔ በጣም ይሄው 8 ሰዓት ማለት በጣም የሚከብድ ነገር ነው። ቀላል ሊመስል ይችላል ለእናንተ፣ ግን ሰብስክራይብ ብታደርጉኝ የ30 ሰከንድ አድርጓ። በቃ አድርጉ። እኔ ጭቅጭቅ አልወድም፣ በባህሪ አልወድም። በቃ ታላላችሁ